ሰላም እንዴት ናችሁ? የዩካን አካዳሚ ተማሪዎች እኔ ኤርሚያስ ነኝ። ዛሬ ላይ የኢኮኖሚክስን ትምህርት እንጀምራለን። መልካም ለሚያደርግ መልካምን ማድረግ መልካም ነው። ሰብስክራይብ ላይክ አድርጉ። ኢኮኖሚክስ በጣም ደስ የሚል ትምህርት ነው። በጣም ኢንተረስትድ በጣም የተወደደ ትምህርት ነው። ከገንዘብ ጋር ስለሆነ ስለ ገበያ ኢኮኖሚክስ ያው እንደምታስቡት ስለ ገበያ ነውና ይሄን ትምህርት ወጣ አድርጋችሁ ያዙት። እስከ ዩኒቨርሲቲ ደረጃ የሚሄድ ነው። ኢኮኖሚክስ ራሱን የቻለ ፊልድ አለ በዩኒቨርሲቲ ደረጃ። ኢኮኖሚክስ በጣም የሚወዳደሩበት ተማሪዎች በጣም የሚፈልጉ ስለሆነ ከአሁኑ ወጣ አድርጋችሁ ያዙት። በጣም ደስ የሚል ትምህርት ነው። ብዙ የሚያስቸግር ነገር የለውም። ቀለል አድርጋችሁ ይዩት። ቀለል አድርጌ አስተምራችኋለሁ። ኢኮኖሚክስ እንዴት ነው ማጥናት ያለብን፣ እንዴት ነው መረዳት ያለብን የሚለውን ነውና ከምን አንፃር ነው ይሄንን ትምህርት ስናጠና መመልከት ያለብን ብለን ስናየው ኢኮኖሚክስን ስናጠና በመጀመሪያ ደረጃ ሪል ወርልድ ላይ እንዳለ ወይም እውነተኛ ገበያ ላይ እንዳለ አርግታችሁት ነው ማየት ያለባችሁትና ከገበያ አንፃር ነው ማየት ያለባችሁትና ቀጥታ የዩኒቶቹን ይዘት ላብራራና ዛሬ ቻፕተር 1ን ለመመልከት እንሞክራለን። እሺ እንግዲህ ቴብል ኦፍ ኮንቴንትስ ቲዮሪ ኦፍ ኮንሱመር ቢሄቪየር ኤንድ ዲማንድ። ይሄ የገዢዎች ወይም አንድን ነገር ለመግዛት ያሰበ ሰው ባህሪው አንድን እቃ ለመፈለግ ምክንያቱ ምንድነው፣ ባህሪው ምንድነው የሚለው ነውና ሁለተኛው ደግሞ ዲማንድ ፍላጎት፣ አንድን ምርት የዛን ምርት ፍላጎት። አሁን ለምሳሌ የሚሪንዳ የሚጠጡ ሰዎች ፍላጎት፣ ድርጅቶች ደግሞ አንድ ሰው ወይም ብዙ ሰዎች በሚፈልጉት ፍላጎት ላይ ተመስርተው ነው የሚያመርቱት። አሁን ለምሳሌ የነዳጅ ዋጋ በዚህ ሰዓት ምንድነው ፍላጎቱ በጣም ከፍ ያለ ነው፣ ዲማንዱ ከፍ ያለ ነው ማለት ነው። ዲማንድ ማለት ፍላጎት፣ ተጠቃሚዎች የሚፈልጉት ፍላጎት፣ ተማሪዎችም ፍላጎታቸው ምንድነው። እኔ ያው ለምሳሌ ይሄንን ኢኮኖሚክስ ስሰራ ኮርስ ቻፕተር 1ን ለመስራት ስፈልግ ተማሪዎች ምንድነው ፍላጎታቸው ትምህርት ላይ ብዬ ተመስርቼ ነው ምን ትምህርት ብሰራ ነው መልካሙ ጥሩ ብዙ እይታ ሊያገኝልኝ የሚችለው ብዬ ነው የምሰራው። አያችሁ ፍላጎት ነው በቃ ዲማንድ ማለት እና ኢንትሮዳክሽን አለ። ከዛ ዘ ሪቪው ኦፍ ካርዲናል ዩቲሊቲ አፕሮች እና ኦርዲናል ቲዮሪ የሚባላሉ ሁለት አይነት የሚባሉ ነገሮች አሉ። ዩቲሊቲ ማለት ደስታ እንደማለት ነው። ወይም እናንተ አንድ ነገር ስትገዙ የምታገኙት ደስታ ሚሪንዳን ወይም ፔፕሲ ከፔፕሲ እና ከሚሪንዳ የትኛውን ብትጠጡ ነው ደስታችሁ የእናንተ ከፍ የሚለው? ሚሪንዳውን ብትጠጡ ከፍ ሊል ይችላል ወይ ፔፕሲውን ብትጠጡ ከፍ ሊል ይችላል። አያችሁ ዩቲሊቲ ማለት ያ ሳቲስፊኬሽን ደስታ ነውና እርካታ፣ ዩቲሊቲ እርካታችሁ የሚገልጽ ነውና ካርዲናል እና ኦርዲናል የሚባሉ አሉ። ይሄ ደግሞ ያ ደስታ ወይም እርካታ በቁጥር መግለጥ እንችላለን። አሁን ለምሳሌ እናንተ 3 ሙዝ ብትበሉ 3 ደስታ አገኛችሁ እንደማለት ነው። አሁን ካርዲናሎች እንደዛ ነው የሚሉት። ካርዲናሊስት እነማን ናቸው? ዩቲሊቲ ወይም ደስታችሁ በቁጥር ይገለጻል የሚላል ናቸው። ኦርዲናሪዎቹ ደግሞ አይ ይሄ ከዚህኛው የተሻለ ነው፣ አይ ይሄ ደግሞ ከዚህኛው የተሻለ ነው፣ ኮካኮላ ከፔፕሲ የተሻለ ነው፣ ሚሪንዳ ከኮካኮላ የተሻለ ነው እያለ በኦርዲናል በሆነ መንገድ የሚገልጹት እና ኦርዲናል ናቸው። እዚህ ጋር ኦርዲናሊን ትንሽ ይዘረዝረዋል። ከዛ ዘ በጀት ላይን ኦር ዘ ፕራይስ ላይን እያለም ሁለተኛው ሐሳቢያ ነውና በጀት ላይን ማለት አንድ ሰው መግዛት የሚችለው አቅም ልክ። አሁን የ3000 ብር ደሞዝተኛ ቅንጦት አያምረውም። አያችሁ የ3000 ብር ደሞዝተኛ በጀት ላይኑ 3000 ብር ነው፣ የመግዛት አቅሙ 3000 ነው። ፕራይስ የፕራይሱም ልክ እንደዛ ማለት ነው። ፕራይስ ላይን በጀት ላይን እያለ ስለ ስሎፕ ያወራል፣ ስለ ፋክተር እዚህ ጋር ገባ እያለ እናያለን።
ኦፕቲማል ኦፍ ዘ ኮንሱመር የሚባል ነገር አለ። ኢፌክት ኦፍ ቼንጅ ኢን ኢንካም ይሄ ደግሞ የኢንካም ወይም የገቢ መቀያየር አንድን ነገር የመፈለግ ነው። አሁን ለምሳሌ አንድ ሰው 10,000 ብር እየተከፈለው 3 ሊትር ዘይት ቢገዛ ኢንካሙ ሲጨምር አያችሁት? ኢፌክትስ ቼንጅ ኢን ኢንካም ይላል። የዛ ሰው 10,000 ብር የሚያገኘው 20,000 ብር ሲሆን ወደ ምን ይቀየራል? 5 ሊትር መግዛት ይጀምራል። ያ ሰው ይቀብጣል። ያ ሰው ሌክዠሪ የሆኑ ነገሮችን ያምረዋል፣ ውድ የሆኑ ነገሮችን ያምረዋል። ስለዚህ ኢፌክት ያደርጋል ማለት ነው ኢንካም። እነዚህን ወደ ውስጥ እየገባን ያለን ቻፕተር 2 ማርኬት ስትራክቸር ኤንድ ዘ ዲሲሽን ኦፍ ፊርምስ። ይሄ ደግሞ የማርኬቱ ስትራክቸር እና ውሳኔ ኮምፒቲሽን ማርኬት የማርኬት ውድድር የገበያ ውድድር እዛ ውስጥ ይከፋፈላሉ። እነ ፐርፌክት ኮምፒቲሽን ማርኬት አለ። ይሄ ብዙ ሰዎች አንድ አይነት የሆነ ነገር ማቅረብ ሲችሉ አሁን ለምሳሌ ከብት ተራ ብትሄዱ ከብቶችን ብቻ ነው የምታገኙት። አያችሁ አቅርቦቱ ተመሳሳይ ሲሆን ፐርፌክት ኮምፒቲሽን ማርኬት ይኖረዋል ማለት ነው። በዛ 14 ነገሮች ያሉ እነሱ እንመለከታለን። ፒውር ሞኖፖሊ የምትባላለች። ሞኖፖሊስት ኮምፒቲሽን አሉ። ኦሊጎፖሊ የሚባላሉ። ይሄ ደግሞ ለየት የሚል በትንሽ ተቋማት ሊሰራ የሚችል ለየት ያለ ፋክተሪዎች ሲሰሩ ነው። እነዚህን እንመለከታለን። ቻፕተር 3 ላይ ደግሞ ናሽናል ኢንካም አካውንቲንግ፣ ቻፕተር 4 ኮንሰፕሽን ሴቪንግ ኤንድ ኢንቨስትመንት። የምንጠቀመው ሴቪንግ ያው ገንዘብን ማስቀመጥ ወይም ሴቭ ማድረግ ወይም አንድን ነገር ማስቀመጥ፣ ኢንቨስትመንት ደግሞ ለአንድ ነገር የምናወጣው ነው። ይሄም ኢንተረስትድ ነው። ዩኒት 5 ትሬድ ኤንድ ፋይናንስ፣ ሽያጭ እንዴት እንደምንሸጥ በጣም ኢንተረስትድ ነው። ቻፕተር 6 ኢኮኖሚክስ ዲቨሎፕመንት፣ ኢኮኖሚን እንዴት ነው ማሳደግ የምንችለው የሚለውን ነገር ያስተምረናል። ቻፕተር 7 ሜን ሴክተር ፖሊሲ ኤንድ ስትራቴጂ ኦፍ ኢትዮጵያ፣ በኢትዮጵያ ላይ ያሉ አንዳንድ ህጎችን፣ ስትራቴጂዎችን፣ ኢትዮጵያ የምትፈቅዳቸውን ነገሮች ያስመለክተናል። ከህግ አንጻርም ይነግረናል ማለት ነውና ኢኮኖሚክስን ስታጠኑ አንደኛው ነገር ቲዮሪ ነው፣ ሁለተኛው ነገር ግራፍ ነው፣ ሶስተኛው ነገር ደግሞ ፎርሙላ ያለው ነው ማለት ነው። ኢኮኖሚክስን ሁልጊዜ ስታስቡ አንደኛ በግራፍ ነው የሚገለጸው። በቃ ኢኮኖሚክስ ማለት የሶስት ነገሮች ስብጥር ነው። አንደኛው ቲዮሪ ነው፣ ሁለተኛው ካልኩሌሽን ነው፣ ሶስተኛው ግራፍ ነው። ወሳኙ ደግሞ ግራፍን ማንበብ መቻል ግዴታ ይጠበቅባቸዋል ማለት ነው። ይሄን ከባድ ሳይሆን ደስ የምትል ኮንሰፕት ናት። ግራፏን ብትሆን ይሄን አላስከብድም። ንግድ ላይ ያላችሁ ሰዎች በጣም ለእናንተ ኢንተረስትድ ነው፣ ወይም በንግድ ላይ ለማሳለፍ የምትፈልጉ ሰዎች ኢንተረስትድ የሆነ ትምህርት ነው እና ንግድ ደግሞ ግድ ነው ለህይወታችሁ የሆነች ነገር ንግድ ግድ ነውና ይሄ ትምህርት ግድ ያስፈልጋል ማለት ነውና ሪቪው ካርዲናል አፕሮች ካለ በኋላ ይገልጸዋልና እንዳልኳችሁ ካርዲናል ማለት ደስታ ወይም ሳቲስፊኬሽን በቁጥር ይገለጻል የሚሉ ናቸው። እቺ ሳቲስፊኬሽን የምትባለው ወርድ ሜን ወርድ ናት። ሳቲስፊኬሽን ማለት አንድ ሰው የሚያገኘው እርካታ በአንድ ነገር ሳቲስፋይ ያደረገ እርካታን አገኘ የምንለው ሜን ወርድ ናት። በተለይ እዚህ ቻፕተር 1 ላይ ሳቲስፊኬሽን የምትለዋን ቃል እንዳትረሷት ማለት ነውና ዩቲሊቲ ሪፈርስ ቱ ዘ ሌቨል ኦፍ ሳቲስፊኬሽን ኦፍ ሃፒነስ፣ አያችሁ ደስታ ሃፒነስ ዛት ኮንሱመር ጌት ፍሮም ዘ ኮንሰፕሽን ኦፍ ጉድ ኤንድ ሰርቫይስ። አንድ ሰው ለተጠቀመበት ወይም ለገዛው እቃ የሚያገኘው ደስታ የሚያገኘው እርካታ ያ ምን ይባላል? ዩቲሊቲ ይባላል ማለት ነው። ካርዲናል ዩቲሊቲ ቲዮሪ ኢዝ ቤዝድ ኦን ሜዠርመንት ኦፍ ዩቲሊቲ ኦር ሳቲስፊኬሽን አብሶሉትሊ ነምበርስ። አያችሁ
ይሄ እነዚህን ካርዲናል ዩቲሊቲ የሚባሉት ዩቲሊቲ በሁለት ነው የሚከፈለው። አንደኛው ካርዲናል እና ኦርዲናል ነው። ካርዲናሎች የሚሉት ያ ዩቲሊቲ ያ ወይም ከአንድ መስተንግዶ ወይም የተጠቀምንበት ነገር ወይም ከገዛነው ነገር የምናገኘው ደስታ በምን በቁጥር ይገለጣል የሚልልን ነው ማለት ነው። ይኸው እዚህ ጋር እንደምታዩት አብሶሉትሊ ምን ይላል ነምበር ይላል። በቀይ ማሰምርባትን እህዋት ማለት ነውና ቤዝድ ኦን ሜዠር ኦር ዩቲሊቲ ሳቲስፋክሽን ኢን አብሶሉትሊ ነምበር በቁጥር የሚገለጽ ነው እያሉ ይነግሩናል ማለት ነው። እነ ካርዲናል ማለት ነውና ማርጂናል ዩቲሊቲ ማለት ደግሞ እናንተ አሁን ለምሳሌ 5 ሙዝ ገዝታችሁ 6ኛውን ስታገኙት የምታገኙት ነው ማርጂናል ዩቲሊቲ። ይሄ እስከ ዩኒቨርሲቲ ደረጃ የሚከተላችሁ ነውና ማርጂናል ዩቲሊቲ ቃሉ እስኪሰለቻችሁ ድረስ ጥግብ እስክትሉ ድረስ እቺ ቃል አለች፣ በየዩኒቶች ይወርዳለች። ማርጂናል ዩቲሊቲ ማለት እናንተ አንድ ነገር በምትጨምሩበት ጊዜ የምታገኙት ደስታ፣ አንድ ነገር በምትጨምሩበት ጊዜ የምታገኙት ደስታ። አሁን 5 ሙዝ ገዝታችሁ 6ኛውን ስታገኙ ስትጨምሩ ለ6ኛ አንድ አይደለም የምትጨምሩት ለ6 ስትጨምሩ የምታገኙት ደስታ፣ አንድ በጨመራችሁ ቁጥር የምታገኙት ደስታ ማርጂናል ዩቲሊቲ ይባላል ማለት ነው። ማርጂናል ዩቲሊቲ ኢዝ አዲሽናል ሳቲስፋክሽን ዛት ኤ ኮንሱመር ጌትስ ተጨማሪ የሚያገኘው ደስታ ቢኮዝ ኦፍ ቼንጂንግ ኮንሰምፕሽን ባይ ስንት ዩኒት 1 ዩኒት። እቺ ሜን ወርዷ ናት። በቃ ባይ 1 ዩኒት በቃ እቺ ናት ወርዷ። ሁል ጊዜ ማርጂናል ዩቲሊቲ አንድ ወርድ አላት። እሷም አንድ ወርድ በጨመረን ቁጥር እቺን እንዳትረሷት 1 ዩኒት የምትሏንና እሷ ናትና it is an extra utility due to change in consumption. The law of dimensioning marginal utility says that at amount of good consumed increasing the marginal utility of the good decrease. ይሄ ማለት አንድን ነገር በጨመረን ቁጥር ወይ ኮንሱም መጠቀማችንን በጨመረን ጊዜ የምናገኘው ደስታ ወይም ሃፒነስ ወይም ሳቲስፋክሽን ያ ማርጂናል ዩቲሊቲ ይባላል ማለት ነውና ሙሉ ስታነቡት ያንኑ ነው የሚነግረንና እዚች ጋር አንድ ፎርሙላ ለማስቀመጥ ይሞክራል። እሷም ፎርሙላ ምንድናት? ማርጂናል ዩቲሊቲ ኦቨር ማርጂናል ዩቲሊቲ ኦፍ ዋይ ኢዝ ኢኳልስ ቱ ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይ። ይሄ ምን ይባላል? ኤክስፔንዲቸር። ይህ ማለት ነው አንድን የተጠቀምነው ነገር ይሄም በሁለት እቃ ነው እያሳየን ያለውና የነዛ እኩልነትን ያሳያል እንደማለት ነው። ይሄን ፎርሙላ ወደ ታች ስንወርድ በደንብ እናየዋለን። ግን ጀስት ከእኩል ጋር እኩልነቱን ነው የሚያሳየንና ያንን ለመግለጽ ነው። የዚህ ቻፕተር ሜን ፖይንት ኦርዲናል ጋር ስለሆነ ወደ ኦርዲናል እንሂድ። እዚች ጋር አንድ ግራፍ አለች። እሷን ግራፍ ምን እንደሆነች እኔና እዚህ ጋር ፕራይስ ነው። ፕራይስ ማለት ነው ዋጋ። አሁን አንድ ሙዝ 1 ብር የሚሸጥ ከሆነ ያ ፕራይስ ይባላል። ፕራይስ ኦፍ ባናና ኢዝ ስንት ነው? 1 ብር እንላለን ማለት ነው። ፕራይስ ማለት የአንድ ነገር ዋጋ። ኳንቲቲ ማለት ደግሞ ብዛት እንደማለት ነውና እዚህ ጋር አሁን አንድ ሰው እዚህ ጋር ከፍተኛ ገንዘብ ሲኖረው ምን እያለ ይሄዳል? ኳንቲቲው ብዙ እየገዛ ይሄዳል ማለት ነው። ብዙ ኳንቲቲ እየጨመረ በሄደ ቁጥር ፕራይሱ ምን እያለ ይሄዳል? እየቀነሰ ይመጣል ማለት ነው። አሁን ለምሳሌ እናንተ አንድን ሙዝ እናንተ አሁን 30 ብር ቢኖራችሁ አንድ ሙዝ 5 ብር ነው ይባል፣ አንድ ማንጎ 10 ብር ነው ቢባል የእናንተ የመግዛት አቅም ምን እያለ ይሄዳል? እየቀነሰ ይሄዳል። ዲክሪዚንግ እያደረገ ይሄዳል። ለምን? 30 ብር ብቻ ስላላችሁ። ኳንቲቲው እየጨመረ በሄደ ቁጥር የእናንተ የመግዛት አቅም እየቀነሰ ይሄዳል ማለት ነው። ይሄ የሚያሳየን ፕራይሱ
ኢንክሪዚንግ እያደረገ ነው። ኳንቲቲው ደግሞ ወደዚህ ዲክሪዝ እያደረገ ነው ማለት ነው። የእናንተ የመግዛት አቅም ባላችሁ ገንዘብ ልክ ስለሚወሰን እየቀነሰ ሄዳል ማለት ነው። ሁለተኛው ላይ ደግሞ ዲማንድ ከርቭ ይለዋልና የፍላጎት ከርቭ ፕራይስ የእናንተ ኳንቲቲ እየጨመረ በሄደ ቁጥር አሁን ለምሳሌ እናንተ በአንድ ሙዝ በጣም ልትደሰቱ ትችላላችሁ። ከዛ ሁለተኛ ስትደግሙ ሶስተኛ ስትደግሙ የእናንተ ደስታ ምን እያለ ይሄዳል? እየቀነሰ ይሄዳል። ፍላጎታችሁ ምን እየሆነ ይሄዳል? እየቀነሰ ይሄዳል። አያችሁ፣ ይሄ ዲክሪዚንግ የሚያሳየው የእናንተ ፍላጎት እየቀነሰ ይሄዳል። ለምን ሲባል እንደውም አንድ አባባል አለ። የምትወደውን ምግብ አንዴ ብሰጥህ በጣም ደስ ይላል፣ ሁለተኛ ብሰጥህ ትደናገራለህ፣ ሶስተኛ ብሰጥህ ትሰላቻለህ ይባላልና የእናንተ ፍላጎት እየቀነሰ ይሄዳል ማለት ነው ብዙ በገዛችሁ ቁጥርና የዚህ ዋና ፖይንት የሆነው ወደ ኦርዲናል ስንሄድ እንዳልኳችሁ ካርዲናል እና ኦርዲናል ነው ብያችኋለሁ። ኦርዲናል በቁጥር መለካት ይችላል። ይሄ ደግሞ አንዱ ከአንዱ ይሻላል የሚል ነውና እዚህ ጋር እንደምታዩት አንዱ ከአንዱ ይሻላል፣ ኤክስ ከዋይ ይሻላል፣ ይበልጣል፣ ዋይ ከኤክስ ይሻላል እንደማለት ነውና ኢንዲፈረንት ነው። በቃ የሆነ ልዩነትን ለማስቀመጥ ነው። በቃ ሚሪንዳ ከኮካኮላ ይሻላል ወደ ማለት የምንሄድበት ነው ማለት ነው። ኦርዲናሎች እንደዛ ነው የሚለውና እናንተ የትኛውን ትደግፋላችሁ ወይም የትኛውን ልክ ናቸው ብላችሁ ታስባላችሁ? ኦርዲናሊስቶች ናቸው ወይስ ካርዲናሊስቶች ናቸው? ካርዲናሊስቶች በቁጥር ይገለጻል ደስታ ይላሉ። ካርዲናሊስቶች ደግሞ አይ ይሄ ከዚህ ይሻላል ብለን በማወዳደር ነው ይላሉና አሰፕሽን ኦፍ ኦርዲናል ዩቲሊቲ ቲዮሪ ይላል የሚል ሀሳብ አለና አሰፕሽን ኦፍ ኦርዲናል ዩቲሊቲ ቲዮሪ ማለት ነው አንድ ነገር ለመወሰን የሚያስፈልጉ ነገሮች አሉ። እነሱን ነው እዚህ ጋር የሚያቀርብልን። ዘ ኮንሱመር አር ራሽናል ይሄ ማለት ነው ዘ ጎል ኦፍ ዘ ኮንሱመር ኢዝ ማክሲመም ኦፍ ዜር ሳቲስፋክሽን ኦፍ ዩቲሊቲ ጊቭን ዜር ሊሚትድ ኢንካም ኤንድ ማርኬት ፕራይስ። አሁን እነዚህ ነው ኦርዲናል አንድን ነገር ከአንድ ነገር ይሻላል ስንል አንድ ማሟላት ያለባቸው እነዚህ ሶስት ነገሮች አሉ። እነዚህን አራት ነገሮች አሉ። እነሱን ማሟላት ሲችል ነው ኦርዲናሊስቶች ሊሰራ የሚችለው የነሱ ሐሳብ ሊሰራ የሚችለው። ይሄ ነገር ከዚህ ይሻላል፣ ይሄ ነገር ከዚህ ይሻላል ስንል አንድ ነገር ራሽናል መሆን አለበት። ከዋጋ አንፃር ሊሆን ይችላል። ከሚሪንዳ አሁን ለምሳሌ እኛ ጋር አዲስ አበባ ላይ ያለው ሚሪንዳና ሌላ አካባቢ ያለው ሚሪንዳ ጣዕሙ አንድ አይነት መሆን አለበት። ራሽናላይዝ መሆን አለበት። እዚህ ጋር ያለው ጣዕሙ ሌላ ሆኖ እዛ ጋር አፕላይ አይሆንም። እዚህ ሚሪንዳ የተሻለ ሊሆን ይችላል፣ እዛ ደግሞ ሚሪንዳ የተሻለ ላይሆን ይችላል። ስለዚህ ዘ ኮንሱመር አር ራሽናል መሆን አለበት። ተጠቃሚው ምን መሆን አለበት? ራሽናል መሆን አለበት። የሚለዋወጥ ነገር መሆን የለበትም፣ ወይም የሚቀያየር ነገር መሆን የለበትም። ኦርዲናል ሜዠርመንት ኦፍ ዩቲሊቲ ኢዝ ኖት አብሶሉትሊ ካርዲናል። ካርዲናሎች በቁጥር ይላሉ፣ ኦርዲናሎች ይሻላል ግሬተር ዛን ስለሚጠቀሙ ኖት አብሶሉትሊ ካርዲናሊ ሜዠረብል አይለኩም። ዚስ ቢኮዝ ኮንሱመር አር ሪኳየርድ ኦንሊ ቱ ኦርደር ኦር ራንክ ያደርጋል። አያችሁ፣ በቁጥር ይሄ ይሻላል ይሄ ይበልጣል ራንክ በማድረግ ነው። ዜር ፕሪፈረንስ ፍሮም ቫሪዬሽን ባንድል ኦፍ ኮሞዲቲ ኦርዲናሊ መሆን አለበት ማለት ሁልጊዜ በማወዳደር ይሄ ከዚህ ይሻላል ራንክ በማድረግ መሆን አለባቸው ኦርዲናሊስቶች። ሶስተኛው ሐሳባቸው ደግሞ ዳይሜንሽንግ ማርጂናል ሬት ኦፍ ሰብስቲቲዩሽን ዘ ማርጂናል ሬት ኦፍ ሰብስቲቲዩሽን ኢዝ ዘ ሬት አት ዊች ኮንሱመር ኢዝ ዊሊንግ ቱ ሰብስቲቲዩት ዋን ኮሞዲቲ ኤክስ ፎር አናዘር ኮሞዲቲ። ይሄ ዳይሜንሽኒንግ ማርጂናል ሬት ኦፍ ሰብስቲቲዩሽን ማለት
አንድ ነገር ሰብስቲቲዩሽን ማለት መተካት፣ አንድ ነገር ሊተካ ይችላል ወይ? አሁን ለምሳሌ ቡናና ሻይን ለማወዳደር ስንፈልግ አያችሁ ቡናን ከነዳጅ ጋር ልናወዳደር አንችልም። ቡናን ከሚሪንዳ ጋር ልናወዳደር አንችልም። ያ ነገር ሰብስቲቲዩሽን መሆን የሚችል ነገር ነው ማወዳደር የምንችለው። ይሄ ማለት ነው ከሚገናኝ ነገር ጋር አሁን ቡናና ሻይ ካለን ሁለቱ ይሄዳል። ከቡናና ከሻይ የትኛው ይሻላል ካለን አያችሁ ኦርዲናሊስት እየሆናችሁ ነው። አይ ለኔ ቡና ይሻለኛል ስትሉ ኦርዲናል እያደረጋችሁ ነው። አይ ቡና 10 ደስታ አለው ሻይ ደግሞ 15 ደስታ አለው ካላችሁ ደግሞ ካርዲናል እየሆናችሁ ነው ማለት ነው። ኦርዲናሊስቶች ማሟላት ካለባቸው አንደኛው ነገር ዳይሜንሽኒንግ ማርጂናል ሬት ኦፍ ሰብስቲቲዩሽን፣ አንድ ነገር ሊተካ የሚችል መሆን አለበት ማለት ነው። ቡናና ሻይ ስንል ሁለቱ ሰብስቲቲዩት ያደርጋሉ ወይም ይተካካሉ። ሁለቱ የሚተካኩ ነገሮች አሉ። አያችሁ ኤክስ እና ዋይ አለ። አያችሁ ሊተካካ የሚችል ነገር መሆን አለበት ለማወዳደር ካርዲናል ለማድረግ ማለት ነውና የመጨረሻው ደግሞ ኮምፕሌት ኦርደሪንግ all possible combination of good can be ordered into preferred, indifferent or inferior combination when compared to given combination of the good. እቃዎቹ ሁልጊዜ ሊወዳደሩ የሚችሉ መሆን አለባቸው። ሰብስቲቲዩሽን ከላይ ሶስተኛው ሊተካኩ የሚችሉ መሆን አለባቸው። የመጨረሻው ደግሞ ፖሲብል አያችሁ ሊወዳደር የሚችሉ ነገሮች ወይም ሊነጻጸሩ የሚችሉ ነገሮች ኢንዲፈረንት ኦር ኢንፍሬር ሊወዳደሩ የሚችሉ ነገሮች መሆን አለባቸው። ኦርዲናሊ 4 ነገሮች ማሟላት አለባቸው አንድ ነገር ከአንድ ነገር ለማወዳደር ማለት ነው። አንደኛው ዘ ኮንሱመር ራሽናል መሆን አለበት። ዛሬ ላይ ቡናን ወዶ ነገ ላይ በጣም ሻይን መውደድ የለበትም። በቃ ራሽናል ምክንያታዊ በቃ ኮንስታንት በቃ የሚለዋወጥ ነገር መሆን የለበትም። ሁለተኛው ደግሞ ኦርዲናል ሜዠር ኦፍ ዩቲሊቲ፣ ኦርዲናሊቲዎች ምንን ራንክ በማድረግ ነው ሜዠር የሚያደርጉት በማወዳደር። ሶስተኛው ደግሞ አንድ እቃ ሰብስቲቲዩሽን ሊኖረው ይገባል ራንክ ለመደረግ ማለት ነው። የመጨረሻው ደግሞ ልዩነት በማነጻጸር ስለሆነ የግድ ኮምፕሊትሊ ኦርደሪንግ መሆን አለባቸው። ኦርደር ሊደረጉ የሚችሉ እቃዎች መሆን አለባቸውና the total utility of the consumer depends of the quantity of the commodity consumer። አንድ ነገር ዩቲሊቲ ላይ ወይም ደስታ ስናገኝ በብዛቱ ይወሰናል ማለት ነው። ዩቲሊቲ ኢኳል እሱ ኤፍ ኢንቱ x1 x2 እስከ ገዛ ነው ድረስ ደስታችን ይሄዳል ማለት ነው። ወይም ደስታችን ልንቆጥረው እንችላለን ወይም ኦሪጂናል ልናደርገው እንችላለን። ያ ግን ዲፔንድ የሚሆነው በምንድን ነው? አሁን ጥያቄ ላይ ከመጣ ዩቲሊቲ ዲፔንድስ ኦን ኳንቲቲ ኦፍ ዘ ኮንሱመር። ፕሪፈረንስ አር ትራንሲቲቭ ኦር ኮንሲስተንስ። ፕሪፈረንስ ምርጫ ትራንዚቲቭ መሆን አለባቸው ወይ ኮንሲስተንት ቀጣይነት ያለው መሆን አለባቸው። it is transitive in the sense that if the consumer prefer market basket x to market basket y ኮንሱመሩ ሴንስ ሊሰጠው ይገባል ለኤክስ ወይም ለዋይ። ለምን ሲባል ለማወዳደር ወይም ደግሞ አሁን ለምሳሌ አንድ ነገር ሳያውቅ ሊያወዳደር አይችልም። አሁን ስለማይታወቅ ስለ ወይራ ወይም ስለ ወይራ ዘይትና ስለ ዘይት የቱ ይበልጣል አናቅም። ያችሁ አንድ ሰው አንድ ነገር ለማወዳደር ሴንስ ማድረግ አለበት ወይም ያን ነገር ማወቅ አለበት ማለት ነው። consistency of preference implies that if market basket x is preference to market y x ይበልጣል ከy then y cannot be preferred to x another time y not ይበልጣል ከx for the same consumer። ይሄ ኮንሲስተንስሊ ማለት ቀጣይነት ያለው ምርጫ እንደማለት ነው። ዛሬ ላይ ኤክስን ወደን
ነገ ላይ ኤክስ ይቅርብኝ እኔ እኮ ኤክስን አልወድም ዋይን ነው የምወደው። አሁን ዛሬ ላይ ከማንጎና ከሙዝ ዛሬ ላይ ሙዝን ወዳችሁ ነገ ላይ እኔ ሙዝን አልወድም ማንጎ ይሆንልኝ ማለት የለባችሁ። ኮንሲስተንስሊ ምርጫ መኖር አለበት። ቀጣይነት ያለው ምርጫ መሆን አለበት። ወይም እንደ ስስት ምርጫችሁ መለዋወጥ የለበትም ማለት ነው። ያንን ነው የሚለን። ሊሚትድ መኒ ኢንካም ዘ ኮንሱመር ኢዝ ኮምፎርታብል ዊዝ ሊሚትድ መኒ። አንድ ገዢ ነገርን ሊገዛ ሲል በአንድ ነገር ምን ይሆናል? ይወሰናል። አሁን ለምሳሌ ቴሌቪዥን 40,000 ብር ቢባል ደሞዙ 8,000 ብር ከሆነ ይህ ሰውዬ በገቢው ምክንያት ያን ቴሌቪዥን መግዛት አይችልም ማለት ነው። ሊሚትድ ይደረጋል። ነን ሳቲሽን አሰፕሽን ኮንሱመር ኦልዌይስ ፕሪፌር ሞር ኦፍ ጉድ ቱ ሌስስ ኤንድ they are never satisfied or content. For example, if they are comfort with any two consumption bundle A and B, A prefer to be if a contain at least more of one commodity. አንድ ብልጫ ማሳየት አለበት አንድ ነገር ለመምረጥ። ያን ነው የሚለን the ordinal theory and preference 1.2